አትስራ ማለት አይደለም። መስራቱም የሪዝቅ አካል ነው። አላህ የሚረዝቀውም ከሰበቦች ጋር አያይዞ ነው። ተፈጥሮውን የዘረጋው በዚህ መልኩ ነው። ያ ማለት ሪዝቅ ያልቅብኛልና እንደማንም ብዬ በጉቦም በማታለልም በማጭበርበር በውሸት ልሰብስባት እንዲህ ካልሆነ መበልጸግ መለወጥ አይገኝም በሚል መልኩ ደግሞ እንደፈለክ እንድትሆን አይደለም። ሪዝቅህን መፈለግ ያለብህ አላህ በፈቀደው መንገድ ብቻ ነው። አላህ Subhanahu Wa Ta'ala የፈቀዳቸው መንገዶች ደግሞ አሉ። ዱዓችንም መቅቡል እንዲሆን ሪዝቃችንም በረካ እንዲሆን በሐራም የሰበሰብነው ነገር ሄዶ ሳንጠቀመው ሊጠፋ ይችላል። ወንጀሉ ግን አብሮን ይኖራል። የሰበሰበውን ሁሉ አይበላም ሰው። ለመሰብሰብ ከሚገባ በላይ አንጨነቅ። እውነት ነው። ዱንያን መከሰብ ሸሪዓችን ያበረታታል። ምክንያቱም ከላው ላይም ሰደቃ ሰደቀን ለአኺራችንም ሊሆን ይችላል። وابتغي فيما آتاك الله الدار الآخرة الله بسته نقل لا يا آخران أقر فلقبت ولا تنسى نصيبك من الدنيا كدنيا لا يمدمو ذرشحان الترسايلة ذرشاتنا مرسات يلبنم سرطان ماقنيت يقبانا هنوم سرطان ماقنيت اللبن بميل وسن اندانتس رزق يتوسن مهنون النوكو ادميم استنفاسم من ቆያት ያንዳንዷ ደቂቃ ምን ያህል እንደሆነች ተወስኖ ያበቃ ነገር ነው። جف القلم بما هو كائن የምንንቀሳቀሰው በዚህ ውሳኔ ውስጥ ነው። ከዚህ ውጭ ዘለን የምናመጣው ነገር የለም። የሪዝቅ ፍራቻ ብዙውን ሰው ሰላም አሳጥቶታል። የያዘውን እንኳን ለመብላት መቻሉን የማያውቅ ሰው ለወደፊት ተጨንቆ በጣም ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩን የሰው ልጅ እድሜው